እንኳን ደህና መጣችሁ። ዛሬ ፓስታ በአትክልት የእህቴን ጥያቄ ለመመለስ ይዤ መጥቻለሁ። መጥበሻችሁን አሙቃችሁ ዘይት ጨምራችሁ ዘይቱ ሲሞቅ ሽንኩርት በዚህ መልኩ ጨምራችሁ ሽንኩርቱን ከዘይቱ ጋር ታቁላሉታላችሁ። መጀመሪያ ዘይቱና ሽንኩርቱ ሲቁላላ እዚህ ጋር ነጭ ሽንኩርት ጨምሬያለሁ። እንዳያችሁት ነጭ ሽንኩርት ጨምራችሁ ሽንኩርቱን ታቁላሉታላችሁ። በዚህ መልኩ ከተቁላላ በኋላ ካሮት ጨምራላችሁ። በዚህ መልኩ የተከተፈ ካሮት ማለት ነው ጨምራችሁ እሱንም ታቁላሉታላችሁ። ከዛ እዚህ ጋር ጥቅል ጎመን እንዳያችሁ ጨምሬያለሁ። እሱንም በደንብ አገላጣችሁ ታማስሉታላችሁ ማለት ነው፣ ታቁላሉታላችሁ። ከዛ እዚህ ጋር ደግሞ ድንች ከዛ ቲማቲም በዚህ መልኩ ጨምሬያለሁ እንደምታዩት። ከዛ እሱንም ድብልቅ ታደርጉታላችሁ በደንብ። ከዛ እዚህ ጋር ፎሰሊያ የተከተፈ፣ የፈረንጅ ቃሪያ የተከተፈ፣ ብሮኮሊ የተከተፈ አርጋችሁ በደንብ ታማስሉታላችሁ። በዚህ መልኩ ሁሉንም ካደበላለቃችሁ በኋላ ቅመማ ቅመም እንጨምራለን ማለት ነው። እዚህ ጋር ማሳያችሁ ቅመማ ቅመም ከስር ጽፍላችኋለሁ። ከዛ እዚህ ጋር ሶያ ሶስ አለኝ። እሱንም በደንብ ትደባልቁታላችሁ። እዚህ ጋር ውሃ ለፓስታ ጥጃለሁ። ጨውና ዘይት አርጌ እሱ ሲፈላልኝ ፓስታ ጨምራለሁ ማለት ነው። ከዛ እንደምታዩት ቬጂቴብላችን ደርሷል፣ በስሏል። በቂ ነው በዚህ ሁኔታ ማለት ነው። ውሃ ፈልቶ ፓስታ እንደምታዩት ጨምሬያለሁ። ፓስታውንም ለጥቂት ደቂቃ እስከ 7 ደቂቃ የሚያክል ታበስሉታላችሁ። ከዛ እንዲህ ሲሆን ታወጡታላችሁ። ከዛ ፓስታውን እንደምታዩት ከቬጂቴብሉ ጋር በደንብ ታዋዱታላችሁ ማለት ነው። ጨምራችሁ በዚህ መልኩ ማለት ነው። እንደምታዩት እኔ ፓስታውን አነስ ነው ያረኩት፣ ቬጂቴብሉን ብዙ ነው ያረኩት። እንደዛ አድርጋችሁ ብትመገቡ ፓስታ ጥሩ ነው። ፓስታው ከሚበዛ ቬጂቴብሉ ቢበዛ ጥሩ ይመስለኛል። ያው እናንተም እንደዛ ብትሞክሩ ጥሩ ነው። ለጤናም ቢሆን ብዙ ቬጂቴብል ብትበሉ ይሻላል ማለቴ ነው። እንደምትወዱት ተስፋ አደርጋለሁ። እህቴ ከወደድሽው ሞክረሽ ብትነግሪኝ ደስ ይለኛል። ቴንኪው፣ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ